እንዴት ገንዘብ እንደምትሰሩ እንዴት የሰራችሁትን ገንዘብ እንደምታዩ እንዴት ደግሞ ያያችሁትን ገንዘብ ደግሞ እንደምታወጡ ሙሉ ነገሩን አሳያችኋለሁ ማለት ነው። ሰላም ሰላም የተወደዳችሁና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ ይመስገን ፈጣሪ። ዛሬም በድጋሚ በአዲስ ነገር መጥቼላችኋለሁ ማለት ነው። የዛሬ አዲስ ነገር ምንድነው ካላችሁኝ እንደተለመደውም በስልካችሁ እንዴት ገንዘብ እንደምትሰሩ ላሳያችሁ መጥቻለሁ ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው ይሄንን ቪዲዮ እስከመጨረሻ መከታተል ነው ማለት ነው። የምሬን ነው የምላችሁ፣ በጣም ታተርፉበታላችሁ፣ በጣም ብዙ ገንዘብ ትሰሩበታላችሁ ማለት ነው። ስለዚህ የኔ ውድና እንቁ የሆናችሁ ቤተሰቦች እንድትጠቀሙበት እፈልጋለሁ ማለት ነው። ስለዚህ ሙሉ ነገሩን ነው ማሳያችሁ፣ እንዴት ገንዘብ እንደምትሰሩ እንዴት የሰራችሁትን ገንዘብ እንደምታዩ እንዴት ደግሞ ያያችሁትን ገንዘብ ደግሞ እንደምታወጡ ሙሉ ነገሩን አሳያችኋለሁ ማለት ነው። የምሬን ነው የምላችሁ፣ በጣም ብዙ ገንዘብ ትሰሩበታላችሁ፣ በጣም ታመሰግኑኛላችሁ ማለት ነው። ስለዚህ ተጠቀሙበት ማለት ነው። ባለፈው እንዳልኳችሁም ብዙ ሰዎች የኦንላይን ስራ ውሸት ነው ይላሉ። ውሸት አይደለም። ከሰራችሁበት የምሬን ነው የምላችሁ እንደ ኦንላይን ስራ ገንዘብ የሚያስገኝ ስራ የለም ማለት ነው። ስለዚህ እናንተም ቤተሰቦቼ እንዳትሸወዱ እንድትጠቀሙ እፈልጋለሁ ማለት ነው። በስልካችሁ ብቻ በጣም ብዙ ገንዘብ እንድትሰሩ እፈልጋለሁ ማለት ነው። ስለዚህ እኔ ደግሞ እውነት የሆኑ ነገሮችን ነው ይዤላችሁ የምመጣው። ከዚህ በፊትም ውሸት የሆነ ነገር አልሰራውላችሁም፣ ከዚህ በኋላም አልሰራላችሁ ማለት ነው። ስለዚህ እናንተ ደግሞ ውሸት እንዳይመስላችሁ እንድትጠቀሙ እፈልጋለሁ ማለት ነው። ውጭ ሀገርም ኢትዮጵያም ያላችሁ ሰዎች የምሬን ነው የምላችሁ በጣም ብዙ ገንዘብ ታገኙበታላችሁ እኔ በማሳያችሁ አፕሊኬሽን። ስለዚህ እንዳትሸወዱ እፈልጋለሁ። እኔ የማሳያችሁ አፕሊኬሽኖች ምንም አይነት ውሸት የተጨመሩ ነገሮች አይደሉም፣ እውነት ናቸው ሁሉም ማለት ነው። ስለዚህ እንድትጠቀሙ እላለሁ ማለት ነው። ያልገባችሁን ሐሳብ ደግሞ የትኛውንም ሐሳብ የምሬን ነው የምላችሁ ለእናንተ ለውድና እንቁ ለሆናችሁ ቤተሰቦቼ እመልስላችኋለሁ። የትኛውንም ሐሳብ ኮመንት ላይ ጻፉልኝ፣ ወይ እንደዚህ በቪዲዮ ሰራላችኋለሁ፣ ወይ ደግሞ በውስጥም እመልስላችኋለሁ ማለት ነው። ስለዚህ ያልገባችሁን የትኛውንም ሐሳብ ኮመንት ላይ ጠይቁኝ ማለት ነው። ስለዚህ ወደ ቪዲዮ ከመሄዳችን በፊት ደግሞ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የዶሏን ምልክት በመጫን ሁልጊዜ መለቀው አዳዲስና ትክክለኛ ነገሮች እናንተ ጋር ይደርሳችኋል ማለት ነው። ከዚህ ሰዓት ጀምሮ በስልካችሁ እንዴት ገንዘብ እንደምትሰሩ አሳያችኋለሁ። ቀጥታ ወደ ስራችን እንሄዳለን ማለት ነው። ወደ ስራችን ስንሄድ ይሄንን ቪዲዮ እስከመጨረሻ ተከታተሉ። በጣም ገራሚ አፕሊኬሽን ነው። በጣም ብዙ ገንዘብ ትሰሩበታላችሁ ማለት ነው። ስለዚህ ከናንተ የሚጠበቀው ምንድነው ይሄንን ቪዲዮ እስከመጨረሻ መከታተል ነው ማለት ነው። ስለዚህ እኔ ደግሞ ሙሉ ነገሩን ነው ማሳያችሁ፣ እንዴት ገንዘብ እንደምትሰሩ እንዴት የሰራችሁትን ገንዘብ እንደምታዩ እንዴት ደግሞ ያያችሁትን ገንዘብ እንደምታወጡ ሙሉ ነገሩን ነው ማለት ነው ማሳያችሁ። ስለዚህ ከናንተ የሚጠበቀው ምንድነው ይሄንን ቪዲዮ እስከመጨረሻ መከታተል ነው ማለት ነው። ስለዚህ የአፕሊኬሽኑ ስም ታስክ አፕ ነው ማለት ነው። ስለዚህ እናንተም ፕሌይ ስቶር ላይ ሄዳችሁ ታስክ አፕ ብላችሁ አፕሊኬሽኑን ታወርዳላችሁ ማለት ነው። ፕሌይ ስቶር ላይ ሄዳችሁ ታስክ አፕ ስትሉ በጣም ብዙ አፕሊኬሽኖችን ሊያመጣ ይችላል። ግን ካመጣላችሁ አፕሊኬሽኖች ውስጥ ይሄን የማንቀሳቅሰውን አፕሊኬሽን ካያችሁ ይሄንን የማንቀሳቅሰውን አፕሊኬሽን አውርዱ ማለት ነው። በጣም ገራሚ አፕሊኬሽን ነው። በጣም ብዙ ገንዘብ ትሰሩበታላችሁ ማለት ነው። ስለዚህ እኔ ደግሞ ወደ ውስጥ ገብቼ እንዴት ገንዘብ እንደምትሰሩ አሳያችኋለሁ። ስለዚህ አሁን ቀጥታ ወደ አፕሊኬሽን ውስጥ እንገባለን። እንደምታዩት ወደ አፕሊኬሽን ውስጥ እየገባን ነው። እንደምታዩት ወደ አፕሊኬሽኑ ውስጥ ገብተናል ማለት ነው። ወደ አፕሊኬሽኑ ውስጥ ስገቡ የመጀመሪያው ገጽታ ላይ እንደዚህ ነው ማለት ነው የሚያመጣላችሁ። በዚህ አፕሊኬሽን ደግሞ ጌሞችን በመጫወት ነው ማለት ነው ገንዘብ የምንሰራው። እዚህ ጋር እንደምታዩት በቀኝ በኩል ላይ የማሳያችሁ ጋር በቀስት ወደዚህ አፕሊኬሽን ስለገባን ብቻ 30 ኮይን ሰጥቶናል ማለት ነው። በጣም ገራሚ አፕሊኬሽን ነው፣ እንዳያመልጣችሁ ተጠቀሙበት ማለት ነው። ስለዚህ እናንተም ወደዚህ አፕሊኬሽን ስገቡ 30 ኮይን ይሰጣችኋል ማለት ነው። ስለዚህ እዚህ ጋር እንደምታዩት ጌምስ የሚል አለ። ጌሞችን ለማውረድ የሚከፍሉንን ጌሞች ለማውረድ እዚህ ጋር ጌምስ የሚል አለ የማሳያችሁ ጋር። እዚህ የማሳያችሁ ጋር ጌምስ የሚለውን እንደዚህ ትነካላችሁ። እንደዚህ ስትነኩ እዚህ ጋር እንደምታዩት በጣም ብዙ ጌሞችን አምጥቶልናል። ወደ ታችም እንደዚህ ስታረጉ ወደ ላይም እንደዚህ ስታረጉ በጣም ብዙ ጌሞችን አምጥቶልናል ማለት ነው። ስለዚህ እናንተ እነዚህን ጌሞች ስትጫወቱ ነው ማለት ነው የሚከፍላችሁ። ስለዚህ ጌሞችን ደግሞ ማውረድ አይጠበቅባችሁም። እዚህ ጋር በቀኝ በኩል ከጌሞቹ በቀኝ በኩል ፕሌይ የሚል አለ ማለት ነው። በቀኝ በኩል ማለት ነው በቀስት የማሳያችሁ ጋር ፕሌይ የሚል አለ።
እሱን ስትነኩ እዚቹ ነው ማለት ነው ጌሞችን እንድትጫወቱ የሚያደርገው። ጌሞችን ማውረድም አይጠበቅባችሁ ማለት ነው። ስለዚህ ተጠቀሙበት። በጣም ገራሚ አፕሊኬሽን ነው ማለት ነው። ስለዚህ አሁን ደግሞ የሰራችሁትን ገንዘብ እንዴት እንደምታዩ አሳያችኋለሁ። የሰራችሁትን ገንዘብ ለማየት እዚህ ጋር ከስር ሂስቶሪ የሚል አለ የማሳያችሁ ጋር። እዚህ ጋር ሂስቶሪ የሚለውን እንደዚህ ትነካላችሁ ማለት ነው። እንደዚህ ስትነኩ እንደዚህ ያመጣላችኋል። ከዛ እዚህ ጋር ቅድም እንዳልኳችሁም የሆነ ጌም ቅድም አይቼ ነበረ። ስለዚህ ስላየው ብቻ እዚህ ጋር እንደምታዩት የሆነ ያህል ገንዘብ ቆጥሮልኛል ማለት ነው። በጣም ገራሚ አፕሊኬሽን ነው። እናንተ ስትጫወቱ ደግሞ በጣም ብዙ ገንዘብ ነው ማለት ነው የምታገኙት። እኔ ቅድም የሆነ ጌም ስላየው ብቻ እዚህ ጋር እንደምታዩት በጣም ብዙ ገንዘብ ቆጥሮልኛል ማለት ነው። ስለዚህ እናንተም ስትጫወቱ በጣም ብዙ ገንዘብ ታገኛላችሁ ማለት ነው። ሂስቶሪ የሚለውን ስትነኩ እንደዚህ ነው ማለት ነው የሚያመጣላችሁ። እንደዚህ ሲያመጣላችሁ ደግሞ እዚህ ጋር ጌም የሚል አለ ከስር ካያችሁ ማለት ነው። እዚህ ጋር የማሳያችሁ ጋር ጌም የሚለው ጋር ካያችሁ የሰራችሁትን ገንዘብ እዚህ ጋር ነው ማለት ነው የሚያሳያኝ። ስለዚህ እናንተም የሰራችሁትን ገንዘብ እዚህ ጋር ነው ማለት ነው የሚያሳያችሁ። ቅድም ጌሙን ስላየው ብቻ እንደምታዩት እዚህ ጋር የሆነ ያህል ገንዘብ ቆጥሮልኛል ማለት ነው። ስለዚህ እናንተ ደግሞ ስትጫወቱ በጣም ብዙ ገንዘብ ታገኛላችሁ ማለት ነው። ስለዚህ እኔ ጌሙን ስላየው ብቻ ነው ገብቼ ስላየው ብቻ ነው ማለት ነው እዚህ ጋር ገንዘብ የቆጠረልኝ። እናንተ ስትጫወቱ በጣም ብዙ ገንዘብ ትሰራላችሁ ማለት ነው። ስለዚህ እንዳያመልጣችሁ ተጠቀሙበት። ስለዚህ አሁን ደግሞ እንዴት የሰራችሁትን ገንዘብ እንደምታወጡ አሳያችኋለሁ ማለት ነው። የሰራችሁትን ገንዘብ ለመውጣት እዚህ ጋር ካያችሁ በቀስት የማሳያችሁ ጋር ሪደም የሚል አለ እዚህ ጋር የማሳያችሁ ጋር ማለት ነው። ሪደም የሚለውን እንደዚህ ትነካላችሁ። እንደዚህ ስትነኩ እንደምታዩት እዚህ ጋር በፔፓል መውጣት ትችላላችሁ። የሰራችሁትን ገንዘብ በፔፓል መውጣት ትችላላችሁ። የሰራችሁትን ገንዘብ በፕሌይ ስቶር በጊፍት ካርድ መውጣት ትችላላችሁ። በቢትኮይን መውጣት ትችላላችሁ። በጣም ገራሚ አፕሊኬሽን ነው፣ እንዳያመልጣችሁ ማለት ነው። ስለዚህ እናንተ በትርፍ ጊዜያችሁ ብቻ ቁጭ በምትሉበት ሰዓት በጣም ብዙ ገንዘብ መስራት ትችሉበታላችሁ ማለት ነው። ስለዚህ በስራ መሃል እረፍት ስታደርጉ ሊሆን ይችላል፣ ቡና በምትጠጡበት ሰዓት ሊሆን ይችላል፣ ከስራ በምትወጡበት ሰዓት ሊሆን ይችላል። ስለዚህ ቁጭ በምትሉበት ሰዓት ብቻ በጣም ብዙ ገንዘብ መስራት ትችሉበታላችሁ በስልካችሁ ብቻ። ስለዚህ እንዳያመልጣችሁ ተጠቀሙበት።